በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ ኦርቶዶክሶች ይህን ጾም የምንጾመው የኢየሱስ ክርስቶስ ፍቅሩ ስለገባን ነው። እርሱ እኮ ካለመኖር ወደ መኖር ያመጣን የሕይወት እስትንፋስን በአፍንጫችን እፍ ያለብን ዕለት ዕለት የላመ ማርና ወተቱን እያዘጋጀ የሚመግበን በሕይወት እንድንኖር እንጂ እንዳንሞት ስጋውን ቆርሶ እንድንበላ ደሙን አፍስሶ እንድንጠጣ የሰጠን አምባ ማምለጫችን፣ መጠጊያ መሸሸጊያችን፣ ጥላ ከለላችን፣ ትምክህታችን፣ ጉልበታችን፣ እህል ማብቀያ ዝናባችን፣ በቅንነት የሚፈርድልን የማያዳላ ዳኛችን፣ ኃይላችን፣ ጉልበታችን፣ ለስራ ምቹ የሆነ እጃችን፣ መረማመጃ እግራችን፣ ዓይናችን፣ ብርሃናችን፣ ምጡቅ የሆነ ማሰቢያ አእምሯችን፣ እኛ ጎኑን በጦር እየወጋ ነው እርሱ ይቅር እያለን ልጅነትንም ክብርንም ዙፋንንም ልዕልናንም ለእኛ ሰጠን። ከኃይል ወደ ኃይል ከክብር ወደ ክብር አሸጋገረን። እርሱ በእንጨት ተሰቅሎ እኛን ከድቅድቅ ጨለማ ወደሚደነቅ ብርሃን አወጣን እንጂ እንደ ክፋታችን አላደረገብንም፣ እንደ ኃጢአታችንም ከምድረ ገጽ አላጠፋንም። ሰውን ሲወድ ከጥቅም አንጻርና በምክንያት ነው። እርሱ ግን ጠላቶቹ ሆነንም ሳለን የሚጠላ እንጂ ምንም የሚወደድ ነገር ሳይኖረንም እንዲሁ ያለ ምክንያት በዚህ ልክ ለወደደን ለኃያሉ እግዚአብሔር እሱ ራሱ ኢየሱስ ክርስቶስ በገዳመ ቆሮንቶስ ያለ እህል ያለ ውሃ 40 ቀንና 40 ሌሊት የጾመውን ጾሙን እና 15 ቀን ሕማሙን በማሰብ ጠቅላላ 55 ቀን እንጾማለን። ጾማችን ደግሞ አንድ ወታደር ልክ በጦር ሜዳ ሊገጥመው የሚችለውን ውጣ ውረድ በስልጠና ቦታ እንደሚለማመድ ሁሉ አንድ ክርስቲያንም ከጠላት ዲያብሎስ ሊገጥመው የሚችለውን ፈተና በብቃት መወጣት እንዲችል ምናልባትም በ24 ሰዓት አንድ ጊዜ ብቻ አንድ ጭብጥ ሽምብራ እየቀመሰ ሊጾም ይችላል። በዚህ ልክ ራሱን ያዘጋጀ አንድ ክርስቲያን ከክርስቶስ ፍቅር ማን ሊለየው ይችላል? ሞት ነው? ረሃብ ነው? ጥም ነው? ሰይፍ ነው? ማን ይለየዋል? በትንቢተ ዳንኤል 1:8 ዳንኤል በንጉሱ መብል እንዳይረክሱ አስቧልና ጥራጥሬ ብቻ እየቀመሱ መኖር እንደጀመሩ እግዚአብሔርም ማስተዋልን ጥበብንም እውቀትንም ሁሉ ሰጣቸው ይላል። በማቴዎስ 16:24 እግዚአብሔር ራሳችንን እንድንክድና መከራ መስቀል እንድንሸከም ይመክረናል። በተጨማሪም እንደ ስጋ ፈቃድ ብትኖሩ ትሞታላችሁ እያለ እየደጋገመ ስጋችንን መናቅ እንዳለብን እየነገረን ነው። በዮሐንስ ወንጌል 13:4 ኢየሱስ ክርስቶስ የኛ የሁላችን ፈጣሪና ንጉሥ ሲሆን ዝቅ ብሎ የሐዋርያቶችን እግር በማጠብ እኛም ለተናቁት ለተዋረዱት ክብርና ፍቅር እንድንሰጥ ምሳሌ ሆነን በአንደኛ ዮሐንስ 4:8 ፍቅር የሌለው እግዚአብሔርን አያውቅም ይላል። እንደውም ወንድሙን የሚጠላ ገዳይ ነው ተብሏል። ስለዚህ ይህንን የሁዳዴ ጾም ስንጾም ጾሙን ከመጀመራችን በፊት የቀማነውን መልሰን ከቂም በቀል ርቀን የተጣላን ታርቀን መሆን አለበት። በማቴዎስ ወንጌል 18:1 ወንድም ቢበድል ይቅር በለው ይላል። እግዚአብሔርን በዚህ ልክ በደለ ነው እርሱ እኛን ይቅር ካለን እኛ ስለ ኃያሉ እግዚአብሔር ብለን እንዴት ይቅር ማለት ይከብደናል? አንዲት ስለቷም ጸሎቷን በተደጋጋሚ ምላሽ አጣች ሴት ተስፋ ከመቁረጧ የተነሳ አንተ እንኳን ስማኝና ጋቢ ፈትዬ ላልብስ እግዚአብሔርማ መስማቱን ትቶታል ብላ ለሰይጣኑ ተሳለች። እናም በአጋጣሚ የተሳለችው ተፈጸመ። ነገር ግን ሰይጣኑን ከየት አግኝታ ጋቢውን ታልብሰው ግራ ገብቷት አባቶችን ስታማክር አንድ ሰው በሽማግሌ እርቅ ተጠይቆ እምቢ ካለ እርሱ ሰይጣን ስለሆነ ጋቢውን ለእሱ አልብሹ ተባለች። ስለዚህ ቂም የሚይዝ ሰው በዚህ ልክ በእግዚአብሔር የተጠላ ነው ማለት ነው። አባቶቻችን የሰሩልን ሥርዓት የእግዚአብሔርን ሐሳብ ስንቀበል ዘራችን ይባረካል፣ ሀገር ሰላም ይሆናል። በምዕራቡ ዓለም ማለትም በሳይንሱ እንኳን ብንሄድ የራሳቸውን ሀገራቸውን ሕዝባቸውን የሚወዱበት ሕግና ደንብ አላቸው። ሁሉም ለዚህ ሕግና ደንብ ተገዦች በመሆናቸው ጠንካራና ሀብታም ሀገር አላቸው። ስለዚህ እኛም የአባቶቻችንን እና የእግዚአብሔርን ሕግ ብናከብር ማንም ዓለም ሊኖረው የማይችለውን ታማኝ፣ ደግ፣ ጨዋ፣ ትሁት ትውልድ ልክ እንደ አብዲስ አጋ እንደ አቡነ ጴጥሮስ አይነት ሀገር ወዳድና ሀብታም ሀገር ይኖረናል።
ልክ እንደ ጾሙ ሁሉ ከጾሙ ጎን ለጎን ጸሎት እንጸልያለን። ጸሎታችን ደግሞ ሁለት አይነት ነው። አንዱ እግዚአብሔርን ስለኛ ያደረገውን መልካም ነገር እያሰብን የምናመሰግነው ምስጋና ሲሆን፣ ሁለተኛው ጸሎት ልመና ነው። እና እኛ እግዚአብሔርን ምን ልንለምነው እንችላለን? እርሱ እኮ አባት ልጁ የሚያስፈልገውን አውቆ ልጁ ሳይጠይቀው እንደሚያደርግለት ሁሉ እግዚአብሔርም ለኛ ለልጆቹ የሚያስፈልገንን አውቆ እንዲሁ ያደርግልናል። ስለዚህ እግዚአብሔርን ምናልባት መለመን ካለብን ከስጋ ሐሳብ ምኞት የራቀ ልብ እንዲሰጠን፣ አዲስ ሰው እንዲያደርገን፣ ቀሪውን ዘመናችንን ሁሉ እሱን በመፍራት በመንቀጥቀጥ እያመለክነው ደስም የሚያሰኘውን ሥራ የምንሰናቀልን አገልጋይ ባሪያዎቹ እንድንሆን አስተዋይ ልብ እንዲሰጠን እንጸልያለን እንጂ እኛ ኦርቶዶክሶች ቁስ ለሆነ ነገር ለዚያውም በዚህ በሚጠፋው በውዳቂው ስጋችን በሚፈስ በሚበሰብስ በሚገማ በሚተላ አፈር ትቢያ በሚሆነው በከንቱ ስጋችን ምክንያት እግዚአብሔርን እንዳናሳዝነው እርሱንም ከማምለክ ፈቀቅ እንዳንል ስጋን እንጂ ነፍስን መግደል የማይቻለውን ዲያብሎስንም ፈጽሞ እንዳንፈራው ከዚያ ይልቅ ስለ እግዚአብሔር አንገታችንን እንኳን መስጠት ቢያስፈልገን ደስ እያለን እንድንሰጠው የሚያጸናን ቅዱስ መንፈሱን እንዲሰጠን በሰው ዘንድ የማይቻል እግዚአብሔር ይቻላል። ስለዚህ በምንም አይነት ሁኔታ ውስጥ ብንሆን እንኳን እስከ ሞት እንድንታመን እንጂ እንዳናፈገፍግ በእምነት የጸና ልብ እንዲሰጠን እንጸልያለን። ሰው እንኳን ከእናትም ከአባትም 10 እጥፍ ለሚበልጥ ለእግዚአብሔር ይቅርና ሴትና ሕፃን ለሚጨፈጭፍ በራእይ 12 እንደተገለጸው አይነት ያለ ጨካኝ ሀገር መሪን በስልጣን ለማቆየት ወይም ወደ ስልጣን ለማምጣት በሚሊዮን የሚቆጠሩ ለጋ ወጣቶች በውትድርና ተሰልፈው ውድ ሕይወታቸውን ይገብራሉ። ዓይናቸው ፈርጦ እግራቸው ተቆርጦ አካለ ጎደሎን የቀሩ ብዙዎች ናቸው። ኢየሱስ ክርስቶስ እኮ ጨካኞችን በራእይ ወደ ተነገረለት ዲያብሎስና ተከታዮቹም ወደ እቶነ እሳት ወደ እሳት ባህር ተጥለው ቀንና ሌሊት 100 ዓመት አይደለም 1000 ዓመትም አይደለም ለዘላለም እንዲሰቃዩ ያደርጋል። ወይም ከገቡ መውጣት ካገኙ ማጣት ወደሌለበት ወደ ገነት መንግስተ ሰማያት ያስገባል። ስለዚህ ስለ እግዚአብሔር መስዋዕትነት መክፈል ምን ያክል መታደል ነው! ደግሞ እኮ ስለ እግዚአብሔር የሚከፈል መስዋዕትነት ምንም አይከብድም። ምናልባት ልክ ሙሴ እንዳደረገው ከግብጽ ብዙ ብርና ወርቅ ይልቅ ከተገፋው ሕዝብ ጋር መገፋትን መምረጥ ወይም ለሎጥ በቤቱ ስለተቀበላቸው እንግዶች አጥብቆ እንደተከራከረ ሁሉ እኛም ልክ እንደ አባቶቻችን ቅን በመሆን ከክፋት በመራቅ እግዚአብሔርን ማስደሰት ይቻላል። እናም እኛ ጧት ከቤት ከመውጣታችን በፊት ለጸሎት ስንቆም ለስጋ ፍላጎታችን ብር ለማግኘት ከምናደርገው ሩጫ ጎን ለጎን ቀኑን ሙሉ እግዚአብሔርን ደስ የሚያሰኘውን ስራ ለመስራት አቅደን ወስነን ከቤት እንወጣለን። ማታ ለጸሎት ስንቆም ቀኑን ሙሉ የሰራነውን ስራ እያሰብን እግዚአብሔርን አሳዝነነው ከሆነ ንስሐ እንገባለን። ማለትም ድጋሚ ምንም አይነት ስህተት ላለመስራት እንወስናለን። በነገሮች ሁሉ የረዳንን እግዚአብሔርንም እናመሰግናለን። የኛ የኦርቶዶክሶች ጾምና ጸሎት ዓላማው ይህ ነው። የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ አምላክ እኛን ልጆቹን በቀናው መንገድ ይምራል፣ ከምድራዊ ፈተና ሁሉ ይጠብቃል። በማስተዋል እግዚአብሔርን ልጆቻችንንም በማስተዋል እግዚአብሔርን ማመንን፣ ዕውቀትን፣ ጥበብን፣ ጸጋን፣ በረከትን፣ ፍቅርና ጤና፣ ሰላምና ተስፋን ዕለት ዕለት እየሰጠ በግርማ በሞገስ ባርኮ ቀድሶ ያሳድግልን። እርሱ የነገሩትን የማይረሳ የለመኑትን የማይነሳ የታመነ ቅዱስ እግዚአብሔር ነውና የልባችንን መሻት ሁሉ ይፈጽምልን። አሜን።